ኢስላማዊ ወንድማማችነት ሰይድ ዑመር ቢን አልኸጣብ ረዲየላሁ ዐንሁ የልብ ጓደኛ የነበራቸው አያሽ ቢን አቢ ረቢአ ይባላሉ። ስራቸው ተሰደዋል። አያሽ እና ሰሪያ የተባሉና መካ ውስጥ የነበሩ ቤተሰቦች አባል ነው። ወንድሙ የሆነው አልሐሪሳና አቡጃህል ከዑመር ጋር መሰደዱን ታወቁ። ብሎም እንደዚህ አሉ፣ ልንመልሰው ይገባል በማለት መዲና ገቡ። ወንድማቸውን አገኙትና እንዲህ አሉት፣ እናትህ በጣም ተጨንቀዋል። ልጄ እስካልተመለሰ ምንም ሳልጠለል በበረሃ ፀሐይ እየተቃጠልኩ እኖራለሁ ብሎ ምለዋል አሉት። አያሽ ረዲየላሁ ዐንሁ ድንገት ብሎ ነፍሱ ተመለስ አላቸው። ዑመር ሁኔታው ገባቸውና ሃይማኖትህን ሊያስተው ፈልጎ ነው፣ አትጨነቅ፣ ፀሐዩ ሲያቃጥላቸው ይጠለላሉ አሉት። አያሽ እንዲህ አለ፣ እኔ መካ ገንዘብ አለኝ፣ እሱን ይዤ እመለሳለሁ፣ እናቴንም በዚያው እንከባከባታለሁ። አያሽ ከሄድክ በጭራሽ አትመለስም አለ ዑመር። አያሽ ከሄድክ በጭራሽ አትመለስም ቢሉት የለም ገንዘቤን ይዤ እመለሳለሁ አለ ዑመር። እንዲህ አሉት፣ አያሽ እንደምታውቀው መካ ውስጥ ከአንተ የበለጠ ሀብትና ንብረት አለኝ፣ ከፈለግ ግማሹን አካፍልሃለሁ፣ በጭራሽ አትመለስ። አያሽም እመለሳለሁ የሚለውን አቋም ጸና። ዑመር በሐሳቡ እንደ ጸኑ ሲገባቸው ይህችን ግመሌን ይዘሃት ሂድ፣ ሙስሊሞቹን ታስታውሳለች አሉት። አያሽ ወደ መካ ተመለሰ። እንዲህ የሚለው የቁርአን አንቀጽ እስከ ወረደበት ዕለት ድረስ በመካ ተቀመጠ። አዑዙ ቢላሂ ሚነ ሸይጣን ረጂም ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሀ የግፊሩ ዙኑበ ጀሚዓ ኢነሁ ሁወል ገፉሩ ረሒም። አዝሙር በላቸው እናንተ በነፍሶቻችሁ ላይ ድንበርን ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋን አትቁረጡ፣ አላህ ኃጢአቶቹን በሙሉ ይምራልና እነሆ እርሱ መሐሪ አዛኙ ነውና። አያሽ ደጋግሞ ቢያነበውም መልእክቱ ሊገባው አልቻለም። መልእክቱን ይረዳ ዘንድ ወደ አላህ ሱብሓነሁ ወተዓላ በመጸጸት በመመለስ ከፈለጉ በሩ ምን ጊዜም ክፍት እንደሆነ ተገለጸለት። ዑመር ረዲየላሁ ዐንሁ በዚህ የቁርአን አንቀጽ ሊነግሩት የፈለጉት ነገር ገባው። አያሽ ከመካ ወጥቶ ወደ መዲና ተሰደደ። በሁለት ሙእሚን ወንድማማቾች መካከል የሚደረግ ልባዊ ምክክር ሳይውል ሳያድር ውጤት እንደሚያስገኝ ከዚህ ከስህተት መማር እንችላለን። ዑመር ወንድማቸውን ከጥፋት ለማዳን ሲሉ ንብረታቸውን ለማካፈል ንብረታቸውን አለመሳሰታቸው ሌላው የምንቀስመው ቁም ነገር ነው። ተስፋ ባለመቁረጥ ምክር መለገስም ሌላው ነው። ይህ የትክክለኛ ወንድማማችነት መገለጫ ነው። ወንድሜ አንተ የት ነህ? ወንድሜ አንተ የት ነህ? ወንድም ማለት ይህ ነው። የመጠላ ባሌለበት ጊዜ በየውመል ቂያማ የሚጠለሉት ይህ ወንድማሞች ናቸው። ይህ ነው ወንድማሞች ማለት። ስላዳመጣችሁም አላህ ያክብራችሁ። በተናገርነው በሰማችሁ የምንጠቀም አላህ ያደርገን። ቀጥተኛው መንገድ አላህ ይምራን። ኃጢአታችን በሙሉ አላህ ይቅር ይበለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።